አንድ ሰው በቁጣ ተሞልቶ የክርስቶስን ተከታዮች ሲያሳድድ ድንገት በሰማያዊ ብርሃን ቢገረፍና ሕይወቱ በሙሉ ቢቀየር ምን ይሰማዎታል? ዛሬ የምናስበው ስለ አንድ ታላቅ ሰው ነው። የቤተ ክርስቲያንን ታሪክ በወንጌል መልእክቶች የቃኘ ከአሳ አጥማጁ ጴጥሮስ ጋር በመሆን የክርስቶስን ቤተ ክርስቲያን በጽናት ያቆመው የሐዋርያው ቅዱስ ጳውሎስ የክብር በዓል ነው። ዛሬ የምንሰማው ትረካ ሳውል የተባለው አሳዳጅ እንዴት ወደ ጳውሎስነት ተለወጠ? ለምንስ ነው ዛሬም ድረስ የአሕዛብ ሐዋርያ ተብሎ የሚጠራው የሚለው ሚስጥር ያሳያል። ጳውሎስ ቀድሞ ሳውል ይባል ነበር። ክርስቲያኖችን ለማሰር ወደ ደማስቆ በሚሄድበት ወቅት ከሰማይ በወረደ መለኮታዊ ብርሃን ተመታ። ጌታችንም ሳውል ሳውል ስለምን ታሳድደኛለህ ብሎ ተናገረው። በዚያች ቅጽበት የዓይኑ ቅርፊት ወደቀ፣ ልቡም ለወንጌል ተከፈተ። ከዚህ በኋላ ጳውሎስ የነበረው ፍርሃትና ክፋት ጠፍቶ በፍቅርና በብርታት ተሞላ። እስከ ዓለም ዳርቻ በመጓዝ በየከተማው አብያተ ክርስቲያናትን አጸና። የጻፋቸው መልእክቶች ለዘመናት የቤተ ክርስቲያን የሕይወት መመሪያ ሆነዋል። እርሱ የወንጌልን ጥልቀት፣ የክርስቶስን ፍቅርና የቤተ ክርስቲያንን ምስጢር በሚገባ አስተምሮናል። ጳውሎስ በሮም ምድር በንጉሥ ኔሮን ዘመን ስደት ደረሰበት። ቅዱስ ጴጥሮስ በስቀላ እንደሞተ ጳውሎስም ስለ ክርስቶስ ፍቅር በሰይፍ ተገደለ። እርሱ ግን በሞቱ ጊዜ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ እምነቴን ጠብቄያለሁ ብሎ በመናገር የድል አክሊል እንደሚጠብቀው በእርግጠኝነት ተናገረ። ሞቱ ለእርሱ ሕይወት፣ ለቤተ ክርስቲያን ደግሞ የጽናት መሠረት ሆነ። የታላቁ ሐዋርያ የቅዱስ ጳውሎስ በረከት፣ ረድኤትና የትምህርቱ ኃይል ከሁላችን ጋር ይሁን።